አንዳንድ መረጃዎች እንደሚያሳዩት ከሆነ ዛሬ ሶማሌላንድ ከሁለት ወይም ከሶስት ሀገራት የሀገርነት እውቅና ታገኛለች ተብሎ ይጠበቃል። ይህ ደግሞ ለሶማሌላንድ በጣም ትልቅ ዜና ነው። በቅርቡ እስራኤል ሶማሌላንድን እንደ ሀገር ተቀብላ ኤምባሲ ከፈተች በኋላ በጣም ትልቅ ውጥረት በአፍሪካ ቀንድ መከሰቱ ይታወቃል። ሶማሊያ እንደ ሀገር ወይም እንደ ክልል ነበር የምትመለከተው ሶማሌላንድን። ብዙ ሀገራትም ከሶማሊያ ጎን መሆናቸውን አሳይተው ነበር፣ ዩኤንን ጨምሮ እና አሜሪካን ጨምሮ ሶማሊያ ጎን መሆናቸውን ሳይቶ ነበር። ግን አሁን ሶማሌላንድ ከሶስት ሀገራት በሰዓታት ውስጥ የሀገርነት እውቅና ታገኛለች ተብሎ ይጠበቃል። ከነዛ ውስጥ አንዷ ዩናይትድ አረብ ኤምሬትስ ነች። እሷ ለሶማሌላንድ የሀገርነት እውቅና ልሰጥ ነው ተብሎ ተነገረ ይገኛል። ሁለተኛዋ ደግሞ ኮሞሮስ ነች። ኮሞሮስም ሰጣለች ተብሎ ይጠበቃል። ይህ ነገር ደግሞ ለኢትዮጵያ በጣም መልካም ዜና ነው። ኢትዮጵያ መጀመሪያ የሀገርነት እውቅና ሰጣለሁ ብላ ከሶማሌላንድ ጋር ተደራድራ ነበር። የሶማሌላንድ ሀገርነት አሁን እየጸደቀ የመጣ ይመስላል። አሜሪካን በቅርቡ ልስጣት ትችላለች። ሶማሌላንድ ለአሜሪካ ማዕድናቴን እሰጥሻለሁ፣ ነዳጅን እሰጥሻለሁ፣ አንቺ ደግሞ የሀገርነት እውቅና ስጪኝ ብላ ጠይቃ ነበር። አሜሪካም ደግሞ ይህን ነገር እያጤነችበት ትገኛለች። የሀገርነት እውቅና ትሰጣለች ተብሎ ይጠበቃል። ሶማሌላንዶች በጣም ትልቅ ስኬት ላይ ገቡ ይገኛሉ። ምናልባት ሶማሌላንድ 30 ዓመት ሆኗታል ከተመሰረተች ወይም በራሷ ፕሬዝዳንት መመራት ከጀመረች ሶማሊያን አሻፈረኝ ብላ ከለቀቀች። ግን አሁንም የሶማሊያ መንግስት ሶማሌላንድ የሀገሬ አካል ናት፣ የካርታ አካል ናት ብሎ ነው የሚያስበው። ይህ ነገር ከዚህ በኋላ የሚያበቃ ይመስላል። ኢትዮጵያም ደግሞ የባህር በር ጥያቄ በሶማሌላንድ በኩል ለመፍታትም እየሞከረች ትገኝ ነበር። ይህም ደግሞ ይጠቅማታል ተብሎ ይጠበቃል። እናንተ በዚህ ሀሳብ ምን አላችሁ? ይህ መረጃ እውነተኛ ይሆናል ተብሎ ይጠበቃል። ሶማሌላንዶች ሀገር ቢሆኑ ለእኛም መልካም ዜና ነው።